በኢትዮጵያ የቲክቶክ መንደር ላይ ያለው ውዝግብ አሁንም ሌላ መልክ ይዟል። እስከዛሬ በዝምታ የቆየችው ጃኒ ከጆን ዳንኤል ጋር የነበራትን የፍቅር ግንኙነትና ስታልፍበት የነበረውን አስቸጋሪ ሁኔታ ለመጀመሪያ ጊዜ በይፋ ተናግራለች። በእንባ ታጅባ በለቀቀችው ቪዲዮዋ ለዓመታት በሚስጥር የያዘችውን ህዝቡ እንዲያውቅልኝ ይፈልጋሉ ያለችውን ጉዳይ አጋልጣለች። እንደ ጃኒ ገለጻ ከሆነ ከጆን ዳንኤል ጋር በነበራት ግንኙነት ወቅት ከፍተኛ የሆነ ዛቻና ማስፈራሪያ ይደርስባት ነበር። ከኔ ጋር ከተለያየሽ ከቲክቶክም ሆነ ከሌሎች ሶሻል ሚዲያዎች አጠፋሻለሁ እያለ በተደጋጋሚ እንደሚያስፈራራትና አካላዊ ጥቃትም ይፈጽምባት እንደነበር ገልጻለች። አሁን ላይ አካውንቷ ሪፖርት ተደርጎ እንደጠፋ መደረጉም የዚሁ ማስፈራሪያ አካል እንደሆነና ጆን ዳንኤል ሆን ብሎ እንዳደረገባት ከሳለች። ይህ የጃኒ መግለጫ ቀደም ሲል በአዶናይና በጆን ዳንኤል መካከል የነበረውን ውጥረት ይበልጥ አቀጣጥሎታል። ሶስቱም ታዋቂ ቲክቶከሮች አሁን ላይ ከፍተኛ የቃላት ጦርነትና መካሰስ ውስጥ ገብተዋል። ጃኒ በንግግሯ እኔ ድራማ አልፈልግም፣ ከዚህ በላይ መሄድ አያስፈልገኝም፣ ነገር ግን እውነቱ ይህ ነው በማለት ስሜቷን ገልጻለች። የዚህ ሁሉ ውዝግብ መጨረሻ ምን ይሆን? ከዚህ ጋር በተያያዘ አዲስ መረጃ ለማግኘት ይህን ፔጅ ፎሎ አድርጋችሁ ጠብቁ።